10 ቤተሰብ ሆኜ ስኖር መኝታ ቸግሮኝ ተደራራቢ አርጋ ያነሰኝ ቆጥ ወደ ላይ ሰርቼ ልጆችን ቆጥ ላይ ነው ቀይ ቆጥ ላይ ነው ሲኖር የነበረው የህዝብ ሽንት ቤቶ ዲያሄደን ውሃ በጆግ ይያዝን ላይ አደባባይ ይሄድን ነው የምንጠቀመው 10 ቤተሰብ ሽንት ቤት አጠገብ ነበር የሰራው ስኩሽ ነው በጣም ያስጠላ ነበር የትቦ ሽታ አለ ሽንት ቤት አገናኝቶ ነበር ትቦ በኔ በኩል የሚያልፈው በብዛትን እንትን አለብኝ ሳይነስ አለብኝና በጣም ያመኝ ነበር በዛን ሰዓት እንግዳ ቢመጣ ቤቴ ማሳደር በቀን አድራለሁ ብሎ እንዳይመጡ ጸሎት ነበር ማድረገው በዛን ሰዓት ምክንያቱም ቤቴ በጣም ጠባም ነበር በጣም አሁን ግን እዚህ ኪችን አለው ራሱ ሻወር ቤት አለው ሽንት ቤት ለራስ ለብቻ ችሎ ነው ሰፊ ቤት ነው እዛ ሁሉ ያነሳን ጌታ በጣም አመሰግነዋለሁ ኪችን ቤት ሽንት ቤት ለብቻው በመኝታ ቤት የመስኮት ነው ምግብ መስሪያ ኪችን ቤት የመስኮት ነው እንደ ልብ ያየር ያገኘው ነው አሁን ምኖረው እዚህ ለኔ ዓለም ነው የሆነት ንጹህ ሲሚንቶ ሳታረጊ ሄልሾ ሳናረግ እንደዚህ ዓለም የሆነ ቤት ሰጥቶናል የሆነ መንግስትን ላመሰግን ፈልጋለሁ